ይሄ ቀን ያልፋል። ዜግነት ከሌለን ኢትዮጵያውያን ካልሆን ለኛ በዚህ ምድር እንድንኖር ካልተፈቀደልን ይነገረን። ምንም አይደለም። ይሄ የሃይማኖት ተቋም እንጂ ሌላ ዓላማ ያለው ሌላ ችግር ያለው ሌላ አንግቦ የሚሄድ ተቋም አይደለም። እስከ መቼ እንዴ? ዓለምም ይፍረደን፣ መላው ሕዝበ ክርስቲያን ይፍረደን። ሌላ ነገር አላልንም። ሞት አላወጅንም፣ ስደት አላወጅንም። የቤተ ክርስቲያን ሕግ ይከበር ነው ያለው። የቤተ ክርስቲያን ሕግ ይከበር በማለታችን ለምን እኛ ሞተን እኛ አልፈን ቤተ ክርስቲያን ግን ነጻ ትወጣለች? ምንም የምንፈራውም የምናፍረውም ነገር የለም። ምንም አላልንም። ሕግ ይከበር ነው ያለው። የሲኖዶስ ሕግ ይከበር ነው ያለው። ከዚህ በላይ ሌላ ጦር አልመዘዝንም። መሳሪያም የለንም፣ የምንዋጋበትም የለንም። መሳሪያ ያለው አካል ግን የዚችን ቤተ ክርስቲያን ሕግና ስርዓት ሊያስከብር ይገባል።